ሰላም ዩቲዩብ ሰላማችሁ ብዝት ይበል። ወደ ዮኒ ኤክስ ቻናል እንኳን ደህና መጣችሁ። በዛሬው ቪዲዮአችን የሚያስደንቅ ጥያቄን እንመልሳለን። ሲንጋፖር በ1965 ከማሌዥያ ተለይታ ነፃ ስትሆን ትንሽ ደሴት ነበረች። ተፈጥሯዊ ሀብት የላትም፣ ወርቅም ነዳጅም እንዲሁም ማቴሪያሉንም ቁሳቁስ አልነበራት። ነገር ግን ሲንጋፖር በዓለም ላይ ከሀብታምና ከበለጸጉ ሀገራት አንዷ ሆናለች በዚህ ሰዓት። ይህ እንዴት ተቻለ? እንዴትስ ሊያደርጉት ቻሉ ሲንጋፖሪያውያን? የመጀመሪያው ምክንያት የሀገሪቱ አቀማመጥ ነው። ሲንጋፖር በዓለም ላይ በጣም ጠቃሚ በሆነ የንግድ መስመር ላይ ትገኛለች። ይህም መርከቦች እና ንግዶች በቀላሉ እንዲያርፉባት አድርጓታል። ሁለተኛው ምክንያትና ጠንካራው ምክንያት ደግሞ አመራሯ ነው። የቀድሞ ጠቅላይ ሚኒስትሯ ሊ ኩዋን ዩን ሀገሪቷን በትምህርት በኢንዱስትሪ እና በልማት ላይ እንዳተኮሩ አድርጓል። ሶስተኛው ምክንያት ሙስናን መዋጋታቸው ነው። እኛም ሀገር ይሄን ማድረግ አለብን፣ ሙስናን መዋጋት አለ። ሲንጋፖር በዓለም ላይ ከሙስና ነፃ ከሆኑ ሀገራት አንዷ ናት። ይህም ባለሀብቶች፣ ኩባንያዎች በሀገሪቷ እንዲያፈሩ አድርጓቸዋል። ወይም ኢንቨስት አድርገው ያንን ኢንቨስት ያደረጉትን እንዲያገኙ ፈቅዶላቸዋል። አራተኛው ምክንያት ደግሞ ትምህርት ነው። መንግስቷ በትምህርት ላይ ብዙ ገንዘብን አፍስሷል። ይህም በከፍተኛ ክህሎት የተዘጋጀ ሰራተኛና ተማሪ መፍጠር ችሏል። እንዲሁም ሲንጋፖር የዓለም አቀፍ የፋይናንስ ማዕከል ሆኗል። ትልልቅ ባንኮች፣ ኩባንያዎች፣ ቢሮዎች በዚህ ሀገር ከፍቷል። በተጨማሪም ለቱሪዝምና ለኢኮኖሚ ትልቅ አስተዋጽኦ አለዋቸው። በየዓመቱ ሚሊዮን የሚቆጠሩ ጎብኚዎች ወደ ሲንጋፖር ይሄዳሉ። ስለዚህ የሲንጋፖር ስኬት ምስጢር በተፈጥሮ ሀብት ሳይሆን በጥሩ አመራር፣ በትምህርት፣ በጠንካራ ኢኮኖሚና በረጅም ጊዜ እቅድ ውስጥ የነበረ ነው ማለት ነው። እኛስ እንደዚህ ከሰራን የማንለወጥበት ምክንያት ምንድን ነው? ምንም። አስተያየታችሁን ከታች ጻፉልኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባባይ።